ዘርፉ ላይ ስፔስ ያደረጉ ሙፈስሮች እንደማለት ያው ስልካቸውን ዘግቶ ነው የሚጠፉት። አሁን ቅድም ሲደውላቸው ነበር ይምራል ስልኩን ዘግቶ ነው የሚጠፋው። እነሱ ማስረጃ የሌላቸውን አንተ ልታመጣ ነው። አመጣለሁ ያልከው እሱን ነው። እኔ እኮ እየነገርኩ ነው። እናንተ ስልክ ይዘው ጠፉ አይደለም። ስልክ ማጥፋት ሳይሆን ብዙ ጊዜ እየተነገራችሁ ነው። አንተ አሁን አልቀበልም ካልክ ውስጥን ከዘጋው እየተነገር አይ ማ እንደዚህ አይደለም ብለህ መጀመሪያ ንገረኛ። እኔ እኮ ቀጥታ እኮ የነገርኩ በቃ ይሄ ማለት ነው እያልኩ ማስረጃ ከመጽሐፍ ማስረጃ አምጣ። እንደ አንተ ራስህ እኮ ስትልልኝ ነበረ። እሱ የእናንተ ትምህርት ነው እንጂ መጽሐፉ ላይ ያለ ነገር አይደለም። እንዴ አብ ወልድ መንፈስ ቅዱስ የሚል መጽሐፍ ቅዱስ ላይ የለም። ስም አይደለም ያልኩ። ሶስቱ አካላት በመለኮት አንድ ናቸው የሚል ጥቅስ ከመጽሐፍ ቅዱስ ላይ አምጣ። አይሻ ወልድ ማለት ምን ማለት ነው? አብ ማለት ምን ማለት ነው? መንፈስ ቅዱስ አንተ እኮ ስትነግረኝ ነው የቆየ። አንተ እኮ ታውቀዋለህ እንጂ እሱ የእናንተ ሀሳቤ ግን ገብቶሃል። ለምሳሌ አንድ ነገር ቆይ፣ እኔ አልቀበልም አላልኩም። እኔ ያልኩት ያ የምታምነው አብ ማለት አባት፣ ወላጅ፣ ኦሪጂኔተር፣ አስገኚ ምናምን የሚል ትርጉም አለው። ወልድ ደግሞ ተወላዲ፣ የሚወለድ ወይ ደግሞ ልጅ የሚል ትርጉም አለው። ሰን ይባላል። ይሄ እናንተ የምታምኑት ትምህርት ነው። እኛ እያልን ያለ ነው ግን እነዚህ ሶስት አካላት አንድ መለኮት መሆናቸውን የሚያሳይ የመጽሐፍ ቅዱስ ጥቅስ የለም። መጽሐፋችሁ ላይ ነው ያሌለው እንጂማ እኛ እኮ እኔ እናንተ እንግባባለን እኮ እኔ እናንተ እንግባባለን። ይሄ መጽሐፋችሁ ላይ የለም እያልኩ ነው። ስላሴ የሚል የለም የሚለውን እና እንዲህ ሲያስረዷችሁ እኮ ነበር ሰሞኑን። እኔ እያንዳንዱ ነበር ያስረዱት የታለ እንዲህ ሁሌ እኮ ነው። ግን አንተ ስለማትቀበለው አንተ ካልተቀበልከው አንድ ጥቅስ ስጠኝ። አንድ ጥቅስ ሲያስረዷችሁ አልነበረም እንዴ? እየገቡ ነበር እኮ አይደል? ስትወያዩ ነበር። እየወጣ ያለው ሁሉም ፈርቶ ነግሮ እየወጣ ያለው ለምሳሌ መምህር ኤልያስ የቤተ ክርስቲያን መምህር ነው። ውይይቱን አቋርጦ ወጣ ፈርቶ ትናንትና። ስለዚህ አለ ምትል ከሆነ አንተ አምጣ ከመጽሐፍ ቅዱሱ። ውይይቱን ያቋረጠበት ምክንያት ምንድን ነው? እሱ እኔማ ነገርኩህ እኮ ማስረጃ ጠፍቶ አይደለም ሲያስረዳ። ሜቢ አንተ ግን ይኸውልህ መጽሐፍ ቅዱስ አንተ እንደፈለግህ አንብበህ የምትረዳው አይደለም። አንዴ ቆይ፣ ነቅሎ የወጣው ማስረጃ አምጣ ሲባል ነው። ልክ ማስረጃ አምጣ ሲባል መምህር ኤልያስ ነቅሎ ወጣ። ግን ሲያስረዳችሁ ነበር እሱ ሲያስረዳችሁ ነበር። ይኸውልህ የትኛውን ጥቅስ ሰምተዋል? እሱ ሲያስረዳ ሰምተዋል? እኔ ሁሌ ለመከታተላችሁ ሲጀምር ማለት ነው። እቺ መልስልኝ። ሰምተሃል? እሱ ሲያስረዳ ወይ? እሱ ብቻ አይደለም ከዛ በፊት እንደ ከብዙዎቹ ጋር ማለት ነው እየገቡ ሲያስረዷችሁ ነው። መምህር ኤልያስ ሲያስረዳ ሰምተኸዋል ወይ? አረ ሁሌ ነው የምከታተል። ሰምቻለሁ። ሰምተሃል? የጠቀሰውን ጥቅስ ንገረኝ። እንዴ እያስረዳ ነበር እኮ አለ ከመጽሐፍ ቅዱስ ላይ እኔ ባልኩ መንገዱ ላይ እየነገረ ነበር አይደል? የጠቀሰውን ጥቅስ እሱ የጠቀሰውን ጥቅስ ንገረኝ አንተ። እንዴ ብዙ ነገር እኮ ነው ያወራችሁት። አንዱን ሸመድዳል ሲልም እኔ ሙሉ ሆኖ ማለት ነው። አንድ ነገር ንገረኝ ሳላ። አንዱን ብቻ ንገረኝ እሱ ከጠቀሰው መጽሐፍ ቅዱስ እየጠቀሰ ስለ ስላሴ ለምን ስላሴ እንደተባለ ስላሴ ማለት ማለት እንደሆነ እያስረዳ ነበር። አንዱን ጥቀስ። እኔ በጭንቅላቴ እንዴት አስታውሳለሁ? እንዴ ጥቅስ አንድ ጥቅስ አታውቅም። ክርስቲያን ሆነ ያሳዝናል። ኢምራን ቀጥላል። እንዴ ማን እሱ የተጠቀሰውን ሁላ መሸመደድ አለብኝ? ክርስቲያኑ ሁሉም ሙስሊም ቁርአን ያውቃል እንዴ? በቃ በቃ አታውቅም ካለማወቅ ችግር የለውም። እሺ አልተማርክም፣ በቃ ይሻለ ተማር። አያህ ይሄን ያለ አንተም ቄሶችህም ስላሴን ከመጽሐፍ ቅዱስ ልታሳዩ አልቻላችሁም። አንተም እኮ ስገባ አመጣለሁ ብለህ ነበር፣ ግን አንተ ስትባል አልቻልክም። አሁን ላቀልልህ ጥያቄህም ማለት ነው። ጥያቄውን ላቀልልህና ማለት ነው። ስማኝ፣ አምላክህ አምላክ እንደሆነ ላሳይክ። በመጽሐፋችሁ መሰረት በክርስትና መሰረት አምላኬ ብለህ የምታመልከው ያ ስላሴ እነዚህ ስላሴዎች በእውነት አምላክ እንዳልሆኑ ላሳይህ። ትስማማለህ? ከመጽሐፍህ አሳዘንከኝ። እኔማ ታመጣለህ ብዬ ነበርኩ። እምዬ ምን ይልካለህ? ሱብሃንአላህ። አሁን እዚህ ጋር አስቡት እናንተ ሙስሊሞች አይደለ? እሺ ስማኝ፣ አምላክህ ማለት ነው። ቆይ አንዴ ሚኒሊክ ሳሌ ጠይቀው ጥያቄ ነበር ትናንትና። ስማኝማ፣ ሲያም የሚወሰድ ነገር ምንድን ነው? መድኃኒት ምንድን ነው የሚባለው ስሙ? የሚዋጥ በለው። የሚዋጣ
ሲያም የሚዋጥ ምንድን ነው? ሚኒሊክ መድኃኒት ነው። ክኒን አይደለ? ወይም ደግሞ ታብሌት አይደለ? ሌላ ነገር ምርቱ ትችላለህ። ግን ደግሞ አብዛኛው የሚዋጣው ምንድን ነው? ክኒን ነው አይደለ? ሲያይ ብዙ ነገር ትውጣለህ። እንደ ህመማ ነው፣ እንደ በሽታ። እሺ ክኒን ይዋጣ አይደለ? ክኒን ምናምን የሚጠጣ ሊሆን ይችላል መድኃኒቱ። እሺ የሚዋጥ ምን ይባላል? ክኒን አለ አይደለ? የሚዋጥም አለ የሚጠጣም አለ። አምላክ እንደዛ ክኒን ማለት ነው በሽማግሌዎች ይዋጣል። አምላክ ምድር ላይ መጥቶ ማለት ነው እንደ ባቄላ የሆነ ሰው አገኘውና በላው። በክርስትና አምላክ ይበላል። አሳይ ማስረጃ ማስረጃ ታቀርብልኛለህ። እንካ ልንገርህ፣ ማስረጃ ታቀርብልኛለህ። አንድ ነገር ልንገርህ፣ መጽሐፍ ቅዱስ ማለት ነው በክርስትና የሰማኝ ነው። መጽሐፍ ቅዱስ ዝም ብለህ አግኝተህ እንደምታነበው ልቦለድ ዝም ብለህ አግኝተህ ቀጥታ የምትረዳውና የምትተረጉመው አይደለም። ይህንን መጀመሪያ ማወቅ አለብህ። ገብቶሃል? እንደዛ ከሆነም አምላክ የተበላበት ላሳይህና ከዛ ደግሞ አንተ ታስረዳኛለህ። አይሻልም እንደዛ? መጀመሪያ እኔ ልንገርህ፣ በቃ አንተ ቀጥታ ስለተረዳኸውና አንተ ቀጥታ ተረድተህ አንተ ስለተነገርከኝ አንተ ትክክል ነው ይህን አላምንበትም። ገብቶሃል? ላሳይህ መጀመሪያ ማስረጃ ያለቀው አምላክ እኮ መጀመሪያ ልንገርህ፣ ታሳየኛለህ ከእኔ ልንገርህ። አሁን ላሳይ ማስረጃ እኮ ስማኛ፣ እኔንም አንዴ ገብቶሃል? ቤቱ ያንተ ነው። አንዴ ስማኝ። ገብቶሃል? ስንት ሊቃውንት አሉ ከእኔ በላይ፣ ከእነሱ ጋር ማውራት ትችላለህ። ኖርማሊ እኔ ያንኛውን የተናገርከውን ነገር ያለ አብ ወልድ መንፈስ ቅዱስ ማለት ነው ስላሴ የሚለውን ነገር የገባው ግን አሁን አንተ ያልከኝን ነገር ቀጥታ አንተ ስለተረዳኸውና ኢምራን እንደዚህ ታውጧል እኮ ስላልከኝ እኔ በዛ አይደለም እንትን የምለው። ገብቶሃል አይደለ እንዴ? ምን ማለት ነው? ቀጥታ ነው አንተ የምትረዳው። ቁርአን ቀጥታ በመተርጎም ነው የምትረዳው። እንደ ልቦለድ ቀጥታ ስላነበብከው ያ ነው ትክክለኛው ነገር። ቀጥታ አምላክ ተወጧል እኮ ነው። ቀጥታ ሊትራሊ አምላክ መንገድ ላይ እንደ በቃ እንደዛ የሚል የለም። ሲጀመርም ይኸውልህ ይሄን ወርድ ፈልገህ ልታገኘው ታነብልኛለህ እኮ ታነብልኛለህ። በቃ ላሳየህ። ምንድን ነው ቆይ እምዬ እንዴት መሰለህ ሸሸኸው እኮ። አሁን እያልኩ ያለሁት ምንድን ነው አምላክ እንደ ባቄላ ይዋጣል። ማስረጃም ደግሞ አለኝ። ላቅርብ ማስረጃ ይፈቀድልኝ። እሱም እኮ ልታሳየኝ ነው። አላይም አላልኩም እኮ ስማ ይምራል እኮ አላልኩም። ግን አንተ ስለተረዳው ወይ ከሆነ ጥቅስ ላይ ቁርጥ አድርገህ ብቻ ስላመጣኸው እኔ እቀበልሃለሁ ማለት ነው። ገብቶሃል? ያን ነገር ለመረዳት ሊቅ መሆን ያስፈልጋል። ገብቶሃል አይደለ? በእውቀት መበልጸግ አለብህ። ያለ መረዳት ማለት ነው። ሊቆች ይመጣል። አሁን ይነበብ። አሁን አምላክህ እንደ ባቄላ እንደተባለ ላሳየህ። አንተን የምታነበው ያው ከመጀመሪያ ጀምሮ እስከ አንብብልኝ። ታነበዋለህ? ሚኒሊክ ምን ጋር ነው ያለው? ያው ከእንትና ገድለ ዘርአ ብሩክ ምዕራፍ 21 ላይ ምዕራፍ 23 ላይ ያው እኮ መጽሐፍ ቅዱስ ታመጣልኝ መስሎኝ ነበር። እንደው ይሄን አትቀበለው? አንብበው መጀመሪያ። ለምን ማልቀበለው እንዴ? ይቀበለዋል። ገድላት እንዴ? እሺ አንብበዋ። ይገርምሃል ሚኒሊክ አምላክ ነው። አምላክ እንደ ኪኒን በሽማግሌ ተዋጡ ተበሉ ሳያስቡት። እስከ አንብብልኝ። እንደዛ የሚል የለም። የአንተ የመረዳት ችግር ነው። ቀጥታ መረዳት የለብህም። ቀጥታ መጀመሪያ አንብበው። እሺ ከዛ ገልብጬ እረዳዋለሁ። እሺ እገለብጠዋለሁ። እሺ ግን መጀመሪያ አንብብልኝ። አንብበውና ከዛው ገልብጬ እንድትገለብጡ አይደለም እያልኩ ያለሁት ኢምራን፣ እንድትገለብጡ አይደለም። ገብቶሃል? ቤተክርስቲያን በምሳሌ ነው የምታስተምረው፣ የእኛ ቤተክርስቲያን ማለት ነው። ገብቶሃል? ሰማ ሀቢቢ፣ ሰምተናል። በቃ ሰምተናል። አሁን ላንብበው። ታነበዋለህ? ታነበው መጀመሪያ አንተ ካልሆነ ያነብልሃለሁ። ታነበዋለህ? እሺ አነበዋለሁ። ጥምቀት በገባ በሰባተኛው ቀን ብፁዕ አባታችን ዘርአ ብሩክ በስላሴ ስም የተሰራች ቤተ ክርስቲያን ሲያጥኑ በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። ያ ጻድቅ አባታችን ከፀሐይ 7 እጅ የሚያበሩ 3 ዕንቁዎች ባገኘ ጊዜ ደስ አለው። ከዛ ባገኛቸው ጊዜ አንስቶ ዋጣቸው። ተዋጡ።
ሶስቱም እንቁዎች በሆዱ ውስጥ ቀን ቆዩ፣ በእርሱ ብርሃን መላ አካሉ ብርሃን አደረገ አለ። ሰውየው ምን በላ? የሆነ ኪኒን በላ። ያ ክኒን ማን ነው? ከክኒን ላሳይ፣ ተመልከት እዚህ ጋር ምን እንደሚል። እኒህ የዋጣቸው እንቁዎች በእንቁ ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። ታዲያ እነማን ናቸው? እነዚያ ሶስት እንቁዎች የተባሉት ሶስቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ ሶስቱ አካል ሥላሴዎች ናቸው፣ አምላክ ናቸው። እነዛ ባቄላዎች ምንድን ናቸው? የተዋጡት አምላክ ናቸው ይላል። ያው በሆዱ ገቡ። አምላክ በሆድ ገባ። አምላክ እንደ ባቄላ ሆድ ውስጥ ገባ ይላል። ማስረጃ ቅርብ ያለው ምን ትላለህ ወገናችን? ምኒልክ አምላክ ተበላ። ለምን ዘለለ? ምንም አልተበላውም። እንዲህ በገርላት እኮ ማለት የትኛውን ዘለልኩት? እንዴ ከየት ጋር ነው የሄድከው? መጀመሪያ ላይ ነበብክልኝ፣ ከዛ ዜላ ደግሞ ዛኛው ጋር ሄድክልኝ። ከዚህ ጀምሮ እስከዚህ አነበብክ። ያው በላሳይ ከዚህ ጀምሮ እዚህ ድረስ አነበብኩኝ። ይሄኛው ፓርት ጥቅም የለውም። ይሄን ላንብብልህ። ይሄን የዘለልኩት ይሄ ፓርት ጥቅም የለውም። ላንብብልህ ከፈለክ። ያው እንደዚህ የአምሳ አባታችን በሆዱ ውስጥ ያሉ የሶስቱ እንቁዎች ምስጢር ሳይገለጥለት ብዙ ቀን ተቀመጠ ይላል። ያው ለውጥ የለውም። ዋናው በዚህም በዛም ውሰደው ከፈለክ። አምላክ ተበልቷል። እምዬ አምላኬ ብለህ የምታመልከው ይሄ አምላክ እንደ ባቄላ ይበላል። እንዴት ነው አምላክ የሚሆነው እንዴ? ይሄ እኮ በምሳሌ ነው የተነገረው። እኔ እኮ ነግሬሃለሁ። መጀመሪያም ዋጣቸው እያለ አንተ ቀጥታ ነው የምትረዳው ብያለሁ። ይኸውልህ ገድላትን የሚሆን መጽሐፍ ቅዱስን ለመረዳት እውቀትና ጥበብ ይፈልጋል። ገብቶሃል? መረዳት የሚባል ነገር አለ። አንተ ቀጥታ ስለተረዳኸው አንድ ይመስላል። ሁሉም ክርስቲያን ትርጉም አለው ይላል። ግን ትርጉሙን ከየት ነው የምናገኘው? እዚህ ጋር ስናነብ ቃል በቃል በሆዱ ገቡ፣ አምላክ እንደ ባቄላ ተዋጠ ይላል። ያው በሆዱ ገብቶ ቆዩ ይላል። ዋጣቸው ይላል። ዋጣቸው ቃል በቃል አምላክ ተዋጠ እያለ ነው ያለው። እሺ አስረዱን። በቃ ቄሶቹ መጡ፣ ወረዱ፣ አመለጡ። አንተም ገባህ፣ መልስ የለህም። ስለዚህ ጀግና ከሆንክ እንዴት ነው አምላክ የሚዋጣው? አስረዳ። ሲቀጥል የሚዋጥ አምላክ የምታመልከው እኛን የምጠራን እንደ ባቄላ ተነስቶ የሚበላን አምላክ የምጠራን እና አምላክ እንዴት ነው እንደ በቃል የሚበላው? አልተበላም ነው ቃል በቃል ያው ቃል በቃል ዋጣቸው ይላል። ዋጣቸው ያው እዚህ ጋር ደግሞ በሆዱ ገብተው ይላል። በሆዱ ገቡ እነማን ናቸው? ብዙ ቀን የቆዩ ሥላሴ ናቸው ይላል። ሥላሴ ተበሉ ይላል። አምላክ ተበላ ይላል። አሁንም ይህ እባክህን መልስ ካለ መልስልን፣ ካልሆነ ወደ ቀጣይ እናልፋለን። ሳልህ የሚጨመራለ እንደሱ እኔ እንደሱ አይደለም እያልኩ ነው። ይኸውልህ ሳልህ የሚጨመራለ የምጨምረው ነገር ምን መሰለህ? የሰው ልጅ ብዙ ነገር ይመገባል፣ ብዙ ነገር ይበላል። አንተ ሚውታል። ይሄ አባትም ብዙ ነገር ሊበላ ይችላል። አሳ፣ ማር ምናምን ሊበላ ይችላል። እና በሆዱ በዳይጀስት ሲስተም ውስጥ ምግብ ወዴት ነው የሚቀየረው መሰለህ? ወደ ቆሻሻ ይቀየራል። ሆዳችን ውስጥ ወደ ቆሻሻ ይቀየርና ይወገዳል። እና እነዚህን ያወጣቸው አካላት ሥላሴ ናቸው ሶስቱም። እና ከምን ውስጥ ብዙ ቀን እንደቆዩ ታውቃለህ? ይምራን ከምን ጋር ተቀላቅሎ እንደቆዩ በጣም ከባድ ነገር ነው። እሑድ ውስጥ ወደ ቆሻሻ ከሚቀየረው እንትን ጋር ከካካ ጋር ኧረ ፈጣሪ ያሳያችሁ ይህንን እንግዲህ። እና መጥፎ ሆድ ውስጥ ገባ ሲባል ቀላል ነገር አይደለም። ከቆሻሻ ጋር ነው ብዙ ቀን እየቆዩ ያሉት። እና አምላክ እንደዚህ ያደርጋል? በጭራሽ ያደርግም። ይህ ሐሰተኛ ነገር ነው። እሺ አበበ ፍቃዴ አለ? አበበ ፍቃዴ አለ? አበበ ፍቃዴ ሰላም ነው? አይሰማም? ቶሎ አውራ፣ በጣም ቆየህ እኮ። እሺ አስገቡት፣ የአሁኑ ልጅ አስገቡት። አበበ ፍቃዴን ደግማችሁ አድሚኖች፣ ሸጄ ካለ አበበ ፍቃዴን አስገባው። እሺ ዳንኪን፣ የአሁኑ ልጅ አስገቡት፣ የወረደውን ዳንኪን። ይኸውላችሁ ቶሎ ቶሎ ለማውራት ሞክሮ። እሺ በጣም ስንጠራችሁ እንዳትቆዩ፣ ቶሎ ለማውራት እዛው ላይ። ዳንኪን አለ? ዳንኪን ሰላም ነው? ዳንኪን እሺ አሁን በተነሳው ነገር ላይ ምን ትላለህ? የክርስትናው ሥላሴ ሶስቱ አካላት እንደ ባቄላ ተበልተዋል ይላል መጽሐፉ። ወይ ሌላ ርዕስን አንሳ። እሱ ስለሚከብደው ማለት ነው